ሰላም ጤና ይስጥልን የተከበራችሁ የማራኪ ጤና ተከታታዮች እየተከታተላችሁ ያለው ሳምንታዊ ማራኪ ጤና ነው። በመግቢያችን ላይ ለማስታወስ እንደሞከርነው ዛሬ ሀሳባችን የሚሆነው ከሪህ በሽታ ጋር ተያይዞ የሚነሱ የማህበረሰቡ ጥያቄዎች አሉ። እሱን በማስመልከት እንግዲህ ከዶክተር ብርሃኑ የውስጥ ደዌ ስፔሻሊስት እና የሮማቶሎጂ ሰብ ስፔሻሊስት የሆኑት እንዲሁም በጥቁር አንበሳ ስፔሻላይዝድ ሆስፒታል መምህር ናቸው። እሳቸውን ጋብዘናል። በዚህ ጉዳይ ሙያዊ ሀሳባቸውን ይሰጡናል። ዶክተር እንኳን ደህና መጡ። እንኳን አቆያችሁኝ። እሺ እንግዲህ የዛሬው ሀሳባችን መወያያ ኢሹ የሚሆነው ስለ ሪህ ነው። በመጀመሪያ ሪህ በሽታ ምንድን ነው? ሪህ ማለት ምን ማለት ነው የሚለውን እናንሳ። እሺ በጣም አመሰግናለሁ። እንግዲህ ሪህ የምንለው በሽታ ብዙ ጊዜ የዩሪክ አሲድ በመገጣጠሚያዎች ላይ በመጠራቀም የሚፈጥረው ብግነት ወይም ቁጣ ሪህ እንለዋለን ማለት ነው። እዚህ ጋር አንዳንዴ የሚያሳስተው ነገር ምንድን ነው? በደም ውስጥ ያለ ዩሪክ አሲድ መጨመር ሪህ አይደለም ሆኖ ማያውቅ። በመገጣጠሚያ ውስጥ የተጠራቀመ ዩሪክ አሲድ የሚፈጥረው የመገጣጠሚያ መጠራቀሙ ብቻም በቂ አይደለም። የሚፈጥረው ብግነት ወይም ቁጣ መገጣጠሚያ ሲያብጥ ነው ሪህ የሚባለው። ሪህ ማለት በመገጣጠሚያ ውስጥ የዩሪክ አሲድ ተጠራቅሞ ቁጣ፣ ብግነት፣ እብጠት ሲፈጥር ሪህ እንለዋለን ማለት ነው። በጣም መልካም። እንግዲህ ይሄ ሪህ የሚባለው በብዛት የሚከሰትባቸው የእድሜ ገደብ አለው? ላይክ አሁን ወጣቶች ላይ ነው ወይ በእድሜ ገፋ ያሉ? ምን አይነት የእድሜ ክልል አለው ወይ? ወጣቶች ላይ አንዳንዴ አሁን ይስተዋላል። ሰዎች እንዴት እዚህ ላይ እነዚህ ወጣቶች ላይ ተከሰተ የሚል ጥያቄ ማለት ይህ በሽታ ገደብ አለው ከእድሜ ጋር? እንግዲህ ሪህ በሽታ በመርህ ደረጃ ሁሉንም የማህበረሰብ ክፍል ያጠቃል። ህፃናትንም፣ አዋቂዎችንም፣ በእድሜያቸው የገፉትንም ሰዎች ያጠቃል። ሁሉ ወንዶችንም ሴቶችንም ያጠቃል ብለን ነው የምንወስደው። ግን በህፃናት ላይ በተለይ በህፃናት ላይ ከተከሰተ ሌላ አጋላጭ ነገር ከሌለው በህፃናት ላይ አናየውም። በተለይ እድሜያቸው ከ15 ዓመት በታች በሆኑ ህፃናት ላይ የሚታይ አይነት ችግር አይደለም። ካለም ብዙ ጊዜ ከዘር ጋር በተገናኘ የሚመጣ ችግር ስለሚሆን ሌሎች የእድገት ውስንነት ምናምን ባላቸው ላይ ወይም ደግሞ የኩላሊት ድክመት ባላቸው ልጆች ላይ ነው ሊታይ የሚችለው። ስለዚህ በህፃናት ላይ ብዙ የምናየው ችግር አይደለም። አንደኛ። ሁለተኛ በእድሜያቸው በተለይ ሴቶች የወር አበባ ማየት ከጀመሩ በኋላ በዚህ የመጠቃት እድላቸው በጣም ዝቅ ያለ ነው። እንደው የኩላሊት መድከም ከሌላቸው፣ በጣም ከፍተኛ የሰውነት ክብደት ከሌላቸው፣ ደግሞ እንዲህ አይነት በዘር መጋለጥ ነገር ከሌላቸው ሴቶችም የወር አበባ በሚያዩበት ሰዓት በሪህ የመጋለጥ እድላቸው በጣም ዝቅ ያለ ነው። የወር አበባ በራሱ ኢስትሮጅን የሚባለው ሆርሞን መከላከልነት ባህሪ ስላለው ማለት ነው። ስለዚህ በዋናነት ወንዶች ናቸው በዚህ የሚጠቁት። ከወንዶችም ደግሞ በጣም በቤተሰብ ዘር ያለባቸው እና ደግሞ እድሜያቸው የወር አበባ ከቆሙ በኋላ በሴቶችም ላይ ይታያል። እድሜያቸውን እየገፋ በሄደ ቁጥር ለወንዶችም ደግሞ የመጠቃት እድላቸው እየጨመረ ነው የሚሄደው ማለት ነው። ከነዚህ ከዘርና ወንድ ከመሆን በተጨማሪ ግን ውፍረት በጣም ይሄን ያጋልጠዋል። የኩላሊት ድክመት ይሄን ያጋልጠዋል። በአልኮል በተለይ በጣም በዋናነት ያጋልጠዋል እና ሌሎች ሶሪያሲስ ቆዳ በሽታ አለ። እሱም ለዚህ ተጋላጭነትን ይጨምራል። እንዲሁም ደግሞ አንዳንድ የካንሰር አይነቶችም ለዚህ ለሪህ በሽታ ተጋላጭነትን ይጨምራሉ ማለት ነው። በአብዛኛው ግን የዘር በቤተሰብ ያለ ችግር እንደ ዋና አጋላጭ አድርገን እናየዋለን ማለት ነው። መልካም። እንግዲህ ይሄ የሪህ በሽታ አንዳንዴ በአመጋገብ ደረጃ ይከፈላል። ምን አይነት አመጋገብ ያላቸው ሰዎች ናቸው ለዚህ ተጋላጭ የሚሆኑት? አንዳንዴ ስጋ አብዝተው የሚመገቡ ናቸው። አንዳንድ ሰዎች ደግሞ ሽሮም እየበላሁኝ ለሪህ ተጋላጭ ከመጠጥ ጋር ተያይዞ። በጣም ጥሩ። ከአመጋገብና ዩሪክ አሲድ ያለው ግንኙነት ምንድን ነው የሚለውን ነገር ማወቅ ያስፈልጋል ይመስለኛል። ቅድም እንዳልኩት በደም ውስጥ ያለ ዩሪክ አሲድ ሳይሆን መገጣጠሚያ ውስጥ የተጠራቀመ ዩሪክ አሲድ ነው ሪህን የሚያመጣው። ስለዚህ ሰው የደም ዩሪክ አሲድን የሚጨምሩ ነገሮች ምንድን ናቸው የሚለውን መጠንቀቅ ያኛውንም የመከላከል ደስ ስለሆነ ትልቅ ሚና ይኖረዋል ማለት ነው። ግን ሁሉም ሰው እንዲረዳው የምፈልገው ነገር በደማችን ውስጥ ምንም አይነት ምግብ ብንበላም ባንበላም ምንብልም ባንልም 90% የሚሆነው ከ85 እስከ 90% የሚሆነው ዩሪክ አሲድ የሚዘጋጀው አፖፕቶሲስ የምንለው ወይም የሰውነታችን የዑደት ውጤት ስለሚሆን ምንም ብንበላም ባንበላም ምንም ባንልም ብናንል ያ ውጤት ያኛው የመጨመር ይኖረዋል ማለት ነው። ከዛ ውጭ ግን አንድ ሰው ለዩሪክ ተጋላጭነት ሲኖረው ከሚበላው ምግብ ይልቅ ተፈጥሮ ዩሪክ አሲድን ኩላሊቱ የሚያጣራበት መንገድ ውጤት ነው ለዩሪክ አሲድ የሚያጋለጣቸው። በተደጋጋሚ የሚመጣው ሂደት ግን ብዙ ጊዜ ከአመጋገባ በጣም ቅርብ
ቁርኝት ይኖረዋል። ስለዚህ አንድ ሰው በመብላት የሚያመጣው ተጽዕኖ በጣም ውስን ነው። ለሪ ተጋላጭነቱ በጣም ውስን ነው። አንዴ ግን ሪ ከተነሳበት በኋላ ግን ተደጋግሞ እንዲነሳበት ግን አመጋገብ ትልቅ ሚና አለው ማለት ነው። ስለዚህ አንድ ሰው ቀድሞ ዩሪክ አሲድ እንዳይዘኝ ብሎ የሚያደርገው ጥረት በጣም ውስን ነው የሚሆነው። ጤናማ የህይወት ዘይቤን መምራት ግን በጣም አስፈላጊ ነው። ክብደትን መቆጣጠር፣ የአልኮል መጠንን መቆጣጠር፣ ሁሌ ሬጉላር የሆነ ኤክሰርሳይዝ ማድረግ ይሄ በጣም ጠቃሚ ነገር ነው። ለተጋላጭነት ያላቸውን ሰዎች ራሱ እንዳይዛቸው የሚከላከልበት እድል ይኖረዋል ማለት ነው። ከዛ ውጭ ግን አንዴ ሲያዝ ይህን ስለበላው ነው የሚለው ነገር በጣም ልክ አይሆንም ማለት ነው። ከዛ ይልቅ አንዴ ከተነሳባቸው በኋላ ደጋግሞ እንዳይነሳባቸው አመጋገባቸውን ማስተካከል ይኖራቸዋል። ከዛ ውጭ እንግዲህ አመጋገብ ሂደት በተለይ ፒሩን የበዛባቸው ስጋ እንዳልሹ በየቀኑ መመገብ ምንም ጥያቄ የለውም፣ የዩሪክ አሲድ እንዲጨምር ያደርጋል። አልኮል የትኛውም አልኮል አንዳንዴ ቀይ ወይን ይቀንሳል፣ ግን እሱ ብዙ አሁን ባለን አንደርስታንዲንግ ሁሉም አልኮሎችን በአንድ ነው የምንመድባቸው፣ ሁሉም ዩሪክ አሲድን ይጨምራሉ። እነሱ በተለይ የሚለዩት ምንድነው? በኩላሊት ውስጥ የዩሪክ አሲድ መውጣትን ይዘጋሉ፣ እንደገና ዝግጅትንም እንዲጨምር ያደርጋሉ ማለት ነው። ሌላ ፍሩክቶስ ኮንቴኒንግ የሚባሉት በጣም ጣፋጭነት ያላቸው በተለይ የታሸጉ የጣፋጭነት ምግብ ነገር ያላቸው ለስላሳ መጠጦች፣ እነዚህ ቸኮሌቶች፣ እነዚህ ሁሉ የዩሪክ አሲድን የመጨመር ባህሪ ይኖራቸዋል ማለት ነው። መልካም። እሺ፣ በሀገራችን እንግዲህ የሪህ በሽታ ስርጭቱ እንዴት ነው? እንግዲህ ማህበረሰባዊ ጥናት የለንም። እንግዲህ ባደጉት ሀገራት በጣም ወፍራም ሰዎችን ሰውነታቸው በጣም የወፈሩ ሰዎችን አይተው ሲያሩ እስከ 18% የሚደርሱ ጥናቶች አሉ። በአብዛኛው የማህበረሰብ ስርጭቱ ግን ከ5 እስከ 8% አካባቢ ይደርሳል። ከ5 እስከ 8% ይደርሳል። ያ ማለት እንግዲህ እኛ ሀገር በጣም ቁጥር ለመናገር በጣም ያስቸግረኛል። ግን በጣም ከቅድም ከዚህ በፊት አንዴ ካየነው ሮማቶይድ አርተራይተስ ከሚባለው አርትራይተስ አይነት ወደ 4 እጥፍ 5 እጥፍ 6 እጥፍ የተለመደ አይነት ችግር ነው ማለት ነው። እሱም ደግሞ ከአርትራይተስ አይነቶች ከኢንፍላማተሪ ብግነትን መሰረት ካረጉ አርትራይተስ አይነቶች በጣም የተለመደው ሪ የሚባለው ነው ማለት ነው። በጣም የተለመደው ሪ አርትራይተስ የምንለው ነው። ወጣቶችን ወንዶችን በማጥቃቱ ደግሞ እነሱ ላይ ጎልቶ የመታየት ነገር ይኖረዋል ማለት ነው። በስተመጨረሻም እንግዲህ ዶክተር የሪህ በሽታ በብዛት ከአመጋገብ ጋር የተያያዘ ነው እና አሁን እንደ መፍትሄ አመጋገቦች ሰዎች የአመጋገብ ዘዴያቸው ምን መሆን አለበት? እንደ መፍትሄ የሚነሳው ለሪህ በሽታ ምን መሆን አለበት? እንደማጠቃለያ ሀሳብ። እሺ፣ እንግዲህ ሪህ ወደ ህክምናው ስንሄድ እንግዲህ በሶስት ከፍለን ልናየው እንችላለን። አንደኛው የህይወት ዘይቤ ለውጥ ያልሽው አሁን አመጋገብ ያልሽን ማለት ነው። አንድ ሰው ሪ መጀመሪያ ሳይያዝ ጤናማ የህይወት ዘይቤ መምራት በጣም አስፈላጊ ነው። በሱ እንስማማለን፣ ለብዙ ጥቅም ስላለው ማለት ነው። ሁለተኛው አይነት ጥያቄ እንግዲህ ሪ ከያዘው በኋላ ምን ይመገብ የሚለው ነው። መጽሐፍ የሚመክረው ጤናማ የህይወት የሆነ አመጋገብ ያዘውትሩ የሚለው ነው። ከዛ ደግሞ አልኮል መጠጣቸው መቀነስ አለባቸው። እንደው በጣም ራሳቸውን ጥራቶችን ብናያቸው የተለያየ ቁጥር ይሰጡናል። እሱን መናገር በአበረታታት ሊሆን ይችላል። ስለዚህ እንደው 3-4 ቢራ በሳምንት በላይ አልመክርም። ከዛ በላይ ሰዎች መውሰድ የለባቸው። ስጋ ስንት ቀን ብላ? በሳምንት 4 ቀን 5 ቀን አንድ ኮርስ ወይ ምሳ ወይ ራት፣ ከዛ በላይ እንዲበሉ አንመክርም። ጥሬ ስጋ የበሰለ ስጋ ብዙ ልዩነት የለውም። ግን ጥሬ ስጋ ሲበሉ ፖርሽን ሳይዙ ደግሞ የሚመገቡት ግማሽ ኪሎ ወይም ሩብ አንድ ሰው ብቻውን ሊመገብ ይችላል። ግን ወጥ ቢሰራ ያንን ብዙ ሰው ሊሸኝ ይችላል። ስለዚህ የበሰለ መሆኑ ጥቅሙ ጥሬ ከመሆን ከመብሰሉ ጋር ሳይሆን የመጠኑ ልዩነት ስለሚኖረው እሱ ላይ ትኩረት ማድረግ ይፈልጋል። ለስላሳ ነገሮችን ማስወገድ ያስፈልጋል። ጤናማ የሆነ የህይወት ዘይቤን መምራት ያስፈልጋል። ምክንያቱም የሪ እና ዩሪክ አሲድ መጨመሮች ብዙ ጊዜ ከሰውነት ክብደት መጨመር ጋር፣ ከልብ በሽታ ጋር፣ ከስትሮክ ጋር የመገናኘት ነገር ስላላቸው ይህን መቀነስ የነዛንም መቀነስ ስለሚሆን ጤናማ የሆነ የህይወት ዘይቤን እና በእንደዚህ መልኩ ከሁሉም አይነት የአትክልትም ሁሉም የተመጣጠነ ምግብ የሚለው እሳቤ በጣም አስፈላጊ ነው የሚሆነው። ማቆም የሚባል ነገር ግን የለም። ምንም ነገር እንዳያቆሙ በሪ ምክንያት የበሬ ስጋ፣ የከብት ስጋ፣ የፍየል ስጋ፣ የአሳ ስጋ ሰዎች በጣም ልዩነት አላቸው። እኔ ጋር ራሱ ለህክምና የሚመጡ ሰዎች አንዳንዶቹ አሳ ነው የማይስማማቸው፣
አንዳንዶቹ በግ ነው የማይስማማቸው፣ አንዳንዶቹ ላም ነው የበሬ ስጋ ነው የማይስማማቸው። ያ በሳይንሳዊ ጥናት ሁሉንም አይተውት በሰዎች ላይ ያን ያህል ልዩነት ፈጥሮ የተገኘ መረጃ የለም። ስለዚህ እኛ ይሄን ብቻ ብሉ ይሄን ብቻ ብሉ ለማለት ወይም የዶሮ ስጋ ብቻ የከብት አትብሉ ለማለት የሚያስደፍር ጥናት እጃችን ላይ የለም። ግን ሰዎች እንደዚህ የማይስማማቸው ነገር ካለ የራሳቸውን ማስወገድ ያስፈልጋቸዋል ማለት ነው። የዩሪክ አሲድ መጨመርና መቀነስ ነው ትልቁን የሪህ በሽታ መቀስቀሻው ምክንያት። መነሻ ምክንያቱ ሳይሆን አንዴ ከተነሳብሽ በኋላ ደጋግሞ እንዲነሳብሽ የሚያደርገው ዩሪክ አሲድ መቀያየር ነው። ስለዚህ አንዳንድ ሰዎች ፍስክ በሚሆንበት ሰዓት ላይ ይነሳባቸው፣ አንዳንዴ ደግሞ ጾም በሚሆንበት ሰዓት ላይ ይነሳባቸው። እሱም የሚሆነው ፍስክ በሚሆንበት ሰዓት ላይ ሰውነታቸው ከፍ ያለ የዩሪክ አሲድነትን መጨመር ያላቸው ምግቦችን ስለሚመገቡ ሰው ከደማችን ውስጥ እየሄደ ዩሪክ ጆይንት መገጣጠሚያችን ላይ ይጋግራል ማለት። የዛኔ መገጣጠሚያ ውስጥ ያለውን ሰላማዊ ነገር ይረብሸውና እንዲያብጥ ያደርጋል። በተመሳሳይ ሁኔታ ሰዎች እንደዚህ ጾም በሚሆንበት ሰዓት ምግብ በሚቀንሱበት ክብደት በሚቀንሱበት ሰዓት ላይ ደግሞ እንዲሁ ከመገጣጠሚያ ውስጥ እየታጠበ ወደ ደም እንዲመጣ ይሆናል ዩሪክ አሲድ። የዛን ጊዜም ደግሞ በተመሳሳይ ሁኔታ የመገጣጠሚያ ውስጥ ያለው የገገረው ስለሚረበሽ እሱም ደግሞ እብጠት ያመጣል ማለት ነው። ለዛ ነው አንዳንዴ ሕክምና ስጀምር ነው የሚነሳብኝ፣ ጾም ላይ ነው የሚነሳብኝ የሚሉት። ስለዚህ ሁለቱ ነገሮች መቀያየሩ ነው ዩሪክ አሲድ እንዲነሳ የሚያደርገው። አመጋገብ ተመሳሳይነት እንዲኖረው ብዙ እንዳይቀያየር ደግሞ በዚህ ሁኔታ እናበረታታለን ማለት ነው። ሁለተኛው ህክምና አንድ ሰው አብጦ ሲመጣበት መገጣጠሚያው አብጦ የመጣ ሰው እንዴት ነው መታከም ያለበት የሚለው ነው። እንግዲህ አብጦ ከመጣ የመጀመሪያው ስራ እንግዲህ ዩሪክ አሲድ መሆኑን ማረጋገጥ ነው። አይ ቲንክ ትልቁ ቁም ነገር አንድ ሰው መገጣጠሚያው አብጦ ሲመጣ ሪህ ነው አይደለም። በተለይ እዚህ ጋር በሽታውን ለማወቅ የሚደረገው ሂደት ትልቅ ክፍተት የማይባቸው አንዱ እሱ ነው። ሰው ዩሪክ አሲዱን የደማቸውን ይለኩና አንተ ሪህ ነው ያለብህ ይላሉ። ይህ በጣም በቃ ልክ አይደለም። በደም ውስጥ ያለ ዩሪክ አሲድ አይደለም ሪህ የሚያመጣብሽ፣ መገጣጠሚያሽ ውስጥ ያለ ዩሪክ አሲድ ነው ያን የሚያመጣ። በደማችን ውስጥ አንቺም ሌሎችም ሰዎች ደማችን ውስጥ ዩሪክ አሲድ መቼም ይኖራል። ለምሳሌ 100 ሰዎችን ብትወስጂና ዩሪክ አሲዳቸው 8 የሆኑ ሰዎች ከፍ ያለ ነው እንግዲህ 8 አይደል? ከነዛ ውስጥ 20ዎቹ ብቻ ናቸው ሪህ ሊኖርበት፣ 80ዎቹ በሰላም ነው የሚኖሩት። አይመጡም አንቺ በውስጣቸው ዩሪክ አሲድ ከፍ ቢልም ማለት ነው። ስለዚህ በደም ውስጥ ያለ ዩሪክ አሲድ ሳይሆን በገጣጠሚያ ውስጥ ያለ ዩሪክ አሲድ ነው እንደዛ። ስለዚህ አንድ ሰው ሌላ አርትራይተስ ኖሮት ዩሪክ አሲዱን ለክተሽ ሪህ ነው የማለት እድል ሊኖር ይችላል ማለት ነው። ስለዚህ የግድ መገጣጠሚያ ውስጥ ያለ ዩሪክ አሲድ ናሙና ተወስዶ መታየት አለበት። በማይክሮስኮፕ መገጣጠሚያ ውስጥ ዩሪክ አሲድ እንዳለ መረጋገጥ አለበት። ሌላው ደግሞ አልትራሳውንድም ማየት ይችላል። ዱዋል ኤነርጂ ሲቲ ስካን የምንለው እኛ ሀገር የለንም። እሱ በተለይ ጥቅሙ ምንድነው? ኢቨን ምን ያህል ዩሪክ አሲድ ገግሯል መገጣጠሚያ ውስጥ የሚለው በቁጥር ራስ ማለት በኳንቲቴቲቭ የምንለው ሊለካልን ይችላል። ምን ያህሉ ነው ያለው? በህክምና ሂደት ታጥቦ ወጥቶልሃል ድነሃል የሚለውንም ነገር ሊነግረን ይችላል። አልትራሳውንድም እንደ ሰሚ ኳንቲቴቲቭ ነው። እንግዲህ አሁን ያሉ ጥናቶች ለክትትል ራሱ ህክምና አንስጠው እና የሚለውን አልትራሳውንድን በክትትል ራሱ መጠቀም እየጀመሩ ነው። ሰሚ ኳንቲቴቲቭ ነው የምንለው አልትራሳውንድ ውስጥ ምን ያህል ዩሪክ አሲድ መገጣጠሚያ ውስጥ ገግሯል፣ በምን ያህል ሂደት እየዳንክ ነው ወይ፣ መድኃኒት እንቀጥልልህ እናስክም ምናምን የሚለውን ምሳቤ በጋይድላይን ደረጃ ወጥቷል። እሱ በጣም ትኩረት መደረግ አለበት። ይህ ደም ውስጥ ያለ ዩሪክ አሲድ ትልቁ ጥቅሙ አንድ በሽታውን ካወቅሽ በኋላ ለመከታተል በሽታውን ለማወቅ አይረዳም። መታወቅ ያለበት ነገር እሱ። ስለዚህ አንዴ እንዳበጠ ስንመጣ ከዚህ ናሙና ወስደን ከብጠቱ ላይ ወይም ደግሞ በአልትራሳውንድ አይተን ከሁለቱንም አይተን ካረጋገጥን በኋላ ለእብጠቱ ብግነቱን ለማብረድ ዳይክሎፌናክ መጠቀም እንችላለን፣ ፕሬዲንሶሎል መጠቀም እንችላለን፣ ኮልቺሲን የምንላቸው ኤንኤስኤድ የምንላቸው አጠቃላይ ዳይክሎፌናክ፣ ኢቡፕሮፊን፣ ኢንዶቢታሲን፣ ናፕሮክሲን ሁሉንም መጠቀም እንችላለን። እነዚህ መድኃኒቶች መጠቀም እንችላለን ማለት ነው። እነዚህ መድኃኒቶች እንግዲህ ለ5 ቀን ለ10 ቀን ወስደን ያን እብጠቱን እንድንቋቋመው ሴትል እንዲያደርግ ማድረግ እንችላለን ማለት ነው። ሁለተኛው ግን በዘላቂነት ይሄ ነገር አሁንም እየመጣ እንዳያስቸግረን ደግሞ ምን እናድርግ ነው እሱ ዩሪክ አሲድን ከ6 በታች በማውረድ ከዛ ደግሞ መገጣጠሚያ ውስጥ ያለው የገገረው ዩሪክ አሲድ ታጥቦ እንዲወጣ በማድረግ ነው። ሁለቱን እሱን ስናደርግ 2 ነገሮችን ነው የምንጠቀመው። አንደኛ ዩሪክ አሲድን በመቀነስ ከ6 በታች እንዲወርድልን አሎፔሪኖል፣ ፌቡክሶስታት ምናምን ሌሎች መድኃኒቶች አሉ። እነሱ ዩሪክ አሲዱ እንዲቀንስ ያደርጉልናል። እሱ በደማችን ውስጥ ያለው ዩሪክ አሲድ 6 እና ከዛ በታች ከሆነ መገጣጠሚያ ውስጥ ያለው ዩሪክ አሲድ ታጥቦ እንደሚወጣ እርግጠኞች ነን።
ያ ፒኤች ጋር የተገናኘ ነገር ነው። ሌላ ነገር ይኖራል፣ ግን ያን ይሰራል ማለት ነው። የደማችን ውስጥ ያለውን ዩሪክ አሲድ እንዲቀንስ የሚያደርግልን መድኃኒት ስራው ዩሪክ አሲዱን መቀነስና ከዛ ያለው ታጥቦ ማውጣት ነው። ሌላው ደግሞ መገጣጠሚያ ውስጥ ያለ እብጠት አለ ወይ ደግሞ ሲነሳ እሱን ብግነቱን ወይም መቆጣቱን ግን የሚከላከልልን ዳይክሎፌናክ፣ ኢንዶሚታሲን፣ ኢቡፕሮፊን ምናምን ላቸው መድኃኒቶች ነው። ዩሪክ አሲዱን የሚያወርደውን መድኃኒት እየተጠቀመ አንድ ሰው አብሮ ኮልቺሲን የሚባለው ደግሞ አብሮ መውሰድ ይኖርባል። ለ3 ወር ለ6 ወር ሳይቋረጥ አብሮ መወሰድ ይኖርባቸዋል። አንዴ በዛ ሂደት ውስጥ ለ3 ወር እስከ 6 ወር ከቆዩ በኋላ እነዛን አቁሞ ዩሪክ አሲድ ማውረጃውን ብቻ ቢያንስ ለ1-2 ዓመት መቀጠል ይኖርበታል፣ በትንሹ ማለት ነው። መቼ እስከሚሆን ድረስ መገጣጠሚያ ውስጥ ያለው ዩሪክ አሲድ የገገረው ታጥቦ ወጥቶ እስኪያልቅ ድረስ። ከዛ አንዴ ታጥቦ ወጥቶ ካለቀ በኋላ ሪው ዳነ የምንለው ነው። ተመልሶ ሊመጣ ይችላል። ከዛ በኋላ መድኃኒት አያስፈልገውም፣ ግን ማቆም ይቻላል መድኃኒቱም። ግን ከዛ በኋላ ተመልሶ ሊመጣ ይችላል፣ ያው ደርስ ሊመጣ ይችላል። የዛኔ ደግሞ እንደገና ሕክምና ነው የሚሆነው ማለት ነው። መልካም የሆነ መፍትሄዎችን አይተናል፣ የተለያዩ ሕክምናዎችን ተመልክተናል። ስለ ሪህ በሽታ በቂ ግንዛቤ አግኝቷል ብዬ ተመልካቾችም ባለሙሉ ተስፋ ነኝ። በስተመጨረሻ ምናልባት ያልተነሳ ሀሳብ ካለ ወይ ደግሞ ለተመልካቾች ማንሳት የሚፈልጉት ወይ ደግሞ ትኩረት እንዲሰጡት ነገር? ትኩረት እንዲሰጠው የምፈልገው ነገር አንደኛ ይሄ ዩሪክ አሲድ በደም ውስጥ ተለክቶ ሪህ ያለብኝ የለብኝ የሚባለው ቋንቋ መቅረት አለበት። በቃ በሽታን ለማወቅ ዩሪክ አሲድ አይጠቅም፣ ለክትትል ነው ዩሪክ አሲድ የሚጠቅመው። በሽታውን ለማወቅ ዩሪክ አሲድ አይጠቅም ወደሚለው ሳቢ መምጣት አለብን። ምክንያቱም ሚናው በጣም ትንሽ ነው። በክራይቴሪያ ደረጃ አሉ፣ ግን በቃ በመርህ ደረጃ አትሊስት ዩሪክ አሲድ በቃ ለክቶ ዩሪ ነው ከማለት መቆጠብ አለብን። አንደኛው እሱ ነው። ሁለተኛ ደግሞ ዩሪካ አመጋገብ ብቻ ዩሪን ስለማያመጣው ጤናማ የሆነ ህይወት ዘይቤን መከተል፣ ይሄ ማጠጥ ከማቆም ጤናማ የሆነ የህይወት ዘይቤን ለአመጋገብ መከተል የተሻለው አማራጭ ነው እላለሁ። እንቅስቃሴ ደግሞ ለመገጣጠሚያ በጣም ወሳኝ ነገር። እጅግ አድርጌ አመሰግናለሁ ዶክተር። እንግዲህ ተመልካቾቻችን ከሪህ ጋር ተያይዞ የተነሱላችሁ ትክክለኛ የሆኑ ተገቢ የሆኑ የባለሙያ ሀሳቦችን አዳምጣችኋል። ምላሾችን እንዳገኛችሁ፣ ጥያቄዎቻችሁ እንደተመለሱ፣ እንዲሁም በአካባቢያችሁ በዙሪያችሁ ያለው ከሪህ ጋር የሚነሱ ወደ ሕክምና ተቋም ምን አይነት ሕክምና ማግኘት እንዳለባችሁ፣ ትክክለኛ ተገቢ የሆነ ሕክምና አግኝታችሁ ራሳችሁን የአኗኗር ዘይቤያችሁን መጠበቅ እንዳለባችሁ ከዶክተር የተነሳላችሁ ሀሳብ ነው። ለሰጡን ሀሳብና እንዲሁም ሙያዊ አስተያየት እጅግ አድርጌ አመሰግናለሁ ዶክተርንም። ሌሎች የማራኪ ጤና ፕሮግራሞች ይቀጥላሉ። ከዚህ በኋላ ለሚኖራችሁ ጥያቄ ከስር በምናስቀምጠው ስልክ ቁጥር ደውላችሁ ልታደርሱን ትችላላችሁ። መልካም ቆይታ።